እንዳታሳልፉ እስከ መጨረሻው አድርጉ። ሰሞኑ በአርሲ ዞን በኦርቶዶክስ እምነት ተከታዮች ላይ በሆነው ነገር የኢትዮጵያ ሕዝብ በጣም አዝኗል። እኔም በግሌ በጣም እግዚአብሔርን በጣም አለ። የዓለሙ ማህበረሰብ ይህን የሰሙ ሁሉ በጣም አዝኗል። ድርጊቱን የፈጸሙ ሰዎች አንዳንዶች እንደሚናገሩ የሃይማኖት ሰዎች እንደሆኑ፣ ሌሎችም እንደሚናገሩ የፖለቲካ ሰዎች እንደሆኑ ይናገራሉ። የፖለቲካ ሰዎችም ይሁኑ የሃይማኖት ሰዎች ድርጊቱ ቆሻሻ የሆነ ድርጊት፣ እግዚአብሔርን የማያስከብር የኢትዮጵያን ሕዝብ የማይጠቅም ቆሻሻ የሆነ ድርጊት እንደሆነ ላወግዞ እፈልጋለሁ። ልናወግዞ ይገባል። ደግሞ የሃይማኖት ሰው እንኳን ቢሆን መግደልን፣ ማጥፋትን፣ ማውደምን የሚያስተምር ምን አይነት ቆሻሻ የሆነ ሃይማኖት እንደሆነ ወደፊት የምናጣራ ይሆናል። እኔ ሁለተኛ ማስተላለፍ የምፈልገው መልእክት ሁላችን ለራሳችን መልካም ነገር እንደምንፈልግ በየትኛውም ቦታ ሰርተን ሀብት ንብረት ማፍራት እንደምንፈልግ ሃይማኖታችን በነፃነት ማስተላለፍ፣ ማስተዋወቅ፣ ሃይማኖታችን መከተል እንደሚፈልግ ግልጽ ነው። የትኛው ወደ ሰሜን፣ ወደ ምዕራብ፣ ወደ ምስራቅ፣ ወደ ደቡብ ሁሉም ቦታ ላይ አማራ ኦሮሞ ውስጥ፣ ኦሮሚያ ክልል ውስጥ፣ ኦሮሞዎች አማራ ክልል ውስጥ፣ ትግራይ ክልል ውስጥ፣ ደቡብ ክልል ውስጥ፣ ሶማሌ ክልል ውስጥ፣ ጋምቤላ ክልል ውስጥ በነፃነት ሰርቶ ሀብት ንብረታቸውን አፍርቶ ሃይማኖታቸውን እየተከተሉ መኖር ይወዳሉ። ስለዚህ ለራሳችን የምንወደው መልካም ነገር ለሌሎች እንድናደርግ እግዚአብሔር በቅዱሱ ቃሉ አዞናል። ይህ የእግዚአብሔር ትእዛዝ ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 7 ከቁጥር 12 ላይ ይህን የምናገኝ ይሆናል። ስለዚህ ለራስ የምትወደውን ለራስሽ የምትወጁ መልካም ነገር ለሌሎች አድርጊ። አማራ ለኦሮሞ፣ ኦሮሞም ለአማራ፣ ትግራይ፣ ጉራጌ፣ ጋምቤላ፣ ሲዳማ፣ ወላይታ፣ ካምባታ፣ ሶማሌ ሁሉ ይህን መልእክት የምትሰሙ ለራሳችሁ የምትወዱትን ለሌሎች እንድታደርጉ፣ የፖለቲካ ሰዎች ለህዝቡ መልካም እንድታደርጉ፣ ህዝቡ ለፖለቲካ ሰዎች መልካም እንድታደርጉ፣ የሃይማኖት ተቋማት ለህዝቡ መልካም እንድታደርጉ፣ አገር መሪዎች ለህዝቡ መልካም እንድታደርጉ፣ ለራሳችሁ ለገዛ ስጋችሁ የምትወዱትን የምትፈልጉትን ለነፍሳችሁ የምትፈልጉትን ለሰዎች እንድታደርጉ፣ ኦርቶዶክስ ለሙስሊሙ፣ ሙስሊሙ ለኦርቶዶክስ፣ ፕሮቴስታንት ለሙስሊሙ፣ ሙስሊሙም ለፕሮቴስታንት፣ ኦርቶዶክስ ለፕሮቴስታንት፣ ፕሮቴስታንትም ለኦርቶዶክስ፣ ለካቶሊኩ፣ ለሁሉ ለሰው ዘር ሁሉ ለራሳችሁ የምትወዱትን መልካም ነገር ለሌሎች እንድታደርጉ እግዚአብሔር ያዛቸዋል። እግዚአብሔር ከኛ ይህን ነው የሚፈልገው። እውነተኛው አምላክ መገዳደልን፣ መጠፋፋትን፣ ማውደምን አያስተምርም። ስለዚህ የኢትዮጵያ ሕዝብ ሀገራችን እንድትለወጥ እንድትባረክ ለብዙ ለዓለም አገራት ተምሳሌት መሆን ካስፈለገ ሁሉም ሰው ለራሱ የሚወደውን መልካም ነገር ለሌሎች የማድረግ ኃላፊነት አለበት። ስለዚህ ኮሜንት ላይ ገብታችሁ ለራሴ የሚወደውን ለሌሎች አደርጋለሁ እያላችሁ እንድትጽፉ በጌታ ፍቅር ጠይቃችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ወንድማችሁ ዮሴፍ ነኝ። እግዚአብሔር ይባርካችሁ።